ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የኦሮሚያ ብልጽግና ከ20 ሺህ እስከ 30 ሺህ ቢሊዮነሮችን ለማፍራት እቅድ አውጥቶ እየሰራበት እንደሚገኝ ተገለጸ። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው የኢኮኖሚ የበላይነትን ለመያዝ በርካታ ባለሀብቶችን መፍጠር እንደሚገባ ከድምዳሜ ላይ የደረሰው የኦሮሚያ ብልጽግና በመጪዎቹ 10 ዓመታት ውስጥ እስከ 30 ሺህ የሚጠጉ የኦሮሞ ቢሊዮነሮችን ለመፍጠር አቅዶ በስፋት እየሰራበት ይገኛል። ለዚህም የሀገሪቱን የፋይናንስ ተቋማት ብድርም ሆነ ሌሎች አገልግሎቶችን ቅድሚያ ለኦሮሞ ባለሀብቶች እንዲሰጡ ማድረግ፣ ዋና ዋና የኢንዱስትሪና ማኑፋክቸሪንግ ተቋማትን በመቆጣጠር ሰፊ ሀብት እንዲከማች ማድረግ፣ ሌሎች ባለሀብቶችን ከጨዋታው በማውጣት በኢኮኖሚው ላይ ያላቸውን ተሳትፎ እንዲቀንስና የማይገዳደሩ አድርጎ ማዳከም፣ ከውጭ ሀገራት የሚገኙ የኢንቨስትመንት እድሎችንና የንግድ ልውውጦችን ለኦሮሞ ባለሀብቶች በመስጠት በዓለም አቀፍ የቢዝነስ መድረኮች ላይ ተሳትፏቸውን ማሳደግና የመሳሰሉ ተግባራት እንዲከናወኑ ነው የኦሮሚያ ብልጽግና አቅጣጫ አስቀምጦ እየተንቀሳቀሰ ያለው። ባለፉት 6 ዓመታት ከ200% በላይ የጨመረው የኦሮሞ ባለሀብቶች ቁጥር አገዛዙ በምን ያህል ፍጥነት እቅዱን እያሳካው እንዳለ አመላካሽ ነው ያሉት መረጃውን ያደረሱን ምንጮች በጥቂቱ ከ1000 በላይ የኦሮሞ ቢሊዮነሮች አብይ አህመድ ስልጣን ከያዘ ወዲህ ማፍራት መቻሉን አመልክተዋል። ይህም ቁጥር በሚቀጥሉት 10 ዓመታት ከ20 ሺህ እስከ 30 ሺህ በማሳደግ የኢኮኖሚውን የበላይነት ለአንዴና ለመጨረሻ ጊዜ ለመያዝ የታለመ ሲሆን በፖለቲካው አቅም ለረጅም ጊዜ በስልጣን ላይ ለመቆየት የሚያስችል እንደሆነም ታምኖበት በሙሉ ኃይል እየተሰራበት እንደሚገኝም ለማወቅ ተችሏል። የኦሮሞ አክራሪ ብሔርተኞች ለዘመናት ብድር የሚፈሰው ወደ ሰሜኑ የሀገሪቱ ክፍል ላሉ ባለሀብቶች ነበር። ይህ መቀልበስ አለበት የሚል አጀንዳ ከፍተው በሰፊው ሲያራግቡ እንደነበር የሚታወስ ሲሆን አብይ አህመድ ስልጣን መያዙን ተከትሎ ትልልቆቹን የሀገሪቱን የፋይናንስ ተቋማት በአንድ ወገን የበላይነት እንዲያዙ በማድረግ ከፍተኛ ቁጥር ያለው የኦሮሞ ባለሀብት እንዲፈጠር ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። በአሁኑ ጊዜ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክና ሌሎች ቁልፍ የሀገሪቱ የፋይናንስ ተቋማት በአንድ ብሔር የበላይነት የተያዙ ሲሆን በኦሮሞ ስም የተመሰረቱ የባንክና የብድር እንዲሁም የቁጠባ ተቋማት ከፍተኛ ሀብት እንዲያፈሩ በመንግስት ልዩ ድጋፍ ተሰጥቷቸው የሀብት ማከማቸት ዘመቻውን እንዲቀላቀሉ መደረጋቸው ተመልክቷል። የኦሮሞ ባለሀብቶች ከሀገር ውስጥ በተጨማሪ ልዩ የውጭ ምንዛሬ አቅርቦት እየተሰጣቸው በተለያዩ የዓለም ሀገራት ሀብት እንዲያፈሩ እየተደረጉ ሲሆን በዱባይ በቻይናና በአሜሪካ እንዲሁም በአውሮፓ ትልልቅ የሪል ስቴትና የንግድ ድርጅቶችን በመክፈትና አክሲዮን በመግዛት ከፍተኛ ሀብት እንዲያፈሩ በመደረግ ላይ መሆናቸውም ተገልጿል። ባለፈው ዓመት የሸገር ከተማ መመስረትን አስመልክቶ ንግግር ያደረገው የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በአዲስ አበባ ዙሪያ የሚሰሩት ኢንዱስትሪዎችና ግዙፍ ፋብሪካዎች በሚቀጥሉት 30 ዓመታት ውስጥ ከምስራቅ አፍሪካ ትልቁን ኢኮኖሚ ለመፍጠር ታልሞ የሚሰራ ነው ማለቱ የሚታወስ ነው። ይህ የኦሮሞ ባለሀብቶችን የማበራከት ልዩ የአብይ አህመድ ፕሮጀክት በዋናነት የሌሎች ኢትዮጵያውያን ባለሀብቶችን ወረት በመቀማት ከሀገር እንዲሰደዱ በማድረግ ብድር በመንፈግ ስራቸውን በማዳከም ላይ ያነጣጠረ ሲሆን በባለፉት 6 ዓመታት ውስጥ የአማራ ተወላጆች ባለሀብቶች በ20 በመቶ እንዲቀንሱ፣ የትግራይ ባለሀብቶች በ40 በመቶ ከጨዋታ ውጪ እንዲሆኑ መደረጉን ከተገኘው መረጃ ለማወቅ ተችሏል። የቀድሞ የኦሮሚያ ክልል ፕሬዝዳንት እንዲሁም የህዝብ ተወካዮች ምክር ቤት አፈጉባኤ የነበሩት አቶ አባዱላ ገመዳ ኦሮሞ ኢኮኖሚውን በበላይነት ካልያዘ በፖለቲካው ስልጣን ለዘመናት መቆየት አይቻልም ያሉበት ንግግር የዚሁ የአብይ አህመድ ልዩ ፕሮጀክት አካል ተደርጎም እየተወሰደ ይገኛል። የትግራይ ጊዜያዊ አስተዳደር በቅርቡ ላወጣው ማስጠንቀቂያ የአማራ ክልል ምላሽ ሰጠ። በራያ አላማጣ ወረዳ ህወሓት ወረራ ፈጽሟል ሲል የአረጋ ከበደ አስተዳደር ክስ አቅርቧል። በቀጠናው የሚታየው አዝማሚያ ስጋት ያጠላበትና ጦርነት የማይቀር መሆኑን የሚያመላክት ነው ይላሉ የአንከር ሚዲያ ምንጮች። በሰሞኑን የትግራይ ጊዜያዊ አስተዳደር የአማራ ክልል ላይ ባወጣው ጠንከር ያለ ማስጠንቀቂያ በወልቃይትና በራያ የስርዓተ ትምህርት ካሪኩለም ለውጥ ተደርጎ ተግባራዊ መሆኑ ፈጽሞ ተቀባይነት የሌለው ነው ሲል መግለጹን ተከትሎ ነው የአማራ ክልል ዛሬ
ምላሽ የሰጠው። ካለፉት ድርብርብ ውድቀቶች ትምህርት መውሰድ ያልቻለው ህወሓት የተለመደ ትንኮሳ በማድረግ ላይ መሆኑን እጅጉን አሳዝኖናል ብሏል። የአረጋ ከበደ አስተዳደር ህወሓትም ሆነ የትግራይ ጊዜያዊ አስተዳደር ለሀገሪቱ ቋሚ ቀውስ ምንጭ ከሚያደርጉት ተግባራት እንዲታቀቡ እንመክራለን ያለው የአረጋ ከበደ አስተዳደር በራያ አላማጣ ጦርነት በመክፈትም ክስ አቅርበዋል። ይህ በእንዲህ እንዳለ ከትላንት በስቲያ ሌሊት ጥቃት የከፈተው የህወሓት አርሚ 24 የተሰኘው ጦር የራያ አላማጣ 2 ቀበሌዎችን ተቆጣጥሮ እንደሚገኝ የደረሰን መረጃ አመልክቷል። የዘውትር ዘጋቢያችን እንዳደረሰን መረጃ ከሆነ የአብይ አህመድ ሰራዊት ይህን ትንኮሳ ለማስቆም የወሰደው እርምጃ የለም። እንደሚታወቀው የትግራይ ክልል በትናንትናው ዕለት አንድ መግለጫ ወጥቷል። ይህ መግለጫ የአማራ ክልልን በከፍተኛ ደረጃ የሚያስጠነቅቅ መረጃ ነው። በዋናነት እንደ ምክንያት የጠቀሱት ምንድነው? የአማራ ክልል በመማሪያ መጽሐፍቶቹ ላይ የትግራይ ሉዓላዊ ግዛት የሆኑትን የራያንና የወልቃይት መሬትን በመማሪያ መጽሐፍቶቹ ላይ አካቶ ታሪካዊ ስህተት እየሰራ ነው። ስለዚህ ይህንን ማያስተካክል ከሆነ ለሚወስደው ችግር የአማራ ክልላዊ መንግስት ኃላፊነቱን ይወስዳል የሚል መስመር የለቀቀ በትዊት የተወጠረ መግለጫ ነው ያወጡት። ይሄ ነገር እነሱ ክልል ብለው ባልያዙት መሬት ላይ ድሮ በራሳቸው ከመንግስት እንኳን ክልል ብለው ባልያዙት መሬት ላይ እስከ መተማ ድረስ እስከ ቤንሻንጉል ድረስ ካርታ አውጥተው በክልላቸው ላይ የራስ ዳሸን ተራራን በክልላቸው የመማሪያ መጽሐፍት ላይ ለ15 እና 16 ዓመት ሲያስተምሩበት እንደቆዩ ሁሉ ዛሬ ተራው ተገልብጦ የወልቃይትና የራያ ነባር የአማራ መሬቶች ተመልሰው ያ ቦታ በአማራ ክልል ትምህርት ቢሮ ይሁን በአማራ ክልላዊ መንግስት እየተዳደረ ያለ መሬትን ከዛሬ 1 ዓመት ከ8 ወር በፊት የወጣ የታተመ መጽሐፍ ነው። የአማራ ክልል አዲስ መጽሐፍ አላሳተመም። ነገር ግን ከ1 ዓመት ከ8 ወር በፊት መጽሐፉ ለተማሪዎች ተበትኗል። ይህን ምክንያት በማድረግ አሁን ይህ መግለጫ ሊወጣ አይገባው ነበረ። ምክንያቱም ወዲያውኑ ከ1 ዓመት ከ8 ወር በፊት መጽሐፉ እንደታተመ መግለጫ ማውጣት ይችሉ ነበረ። ነገር ግን ግዴታ ወደ ጦርነት መግባት ስለሚፈልጉ ምክንያት ፍለጋ እየሄዱ ነው። ያንን ምክንያት አድርገው ትናንትናውና በዛሬው ዕለት ከፍተኛ የሆነ አርሚ 24 የሚባል ጦራቸውን ወደ ራያ ድንበር አስጠግተዋል። 2 ቀበሌዎች ላይ ከፍተኛ ውጊያ ነበረ። የመከላከያ ሰራዊት አባላት በቅርብ ርቀት ይገኙ ነበረ፣ በውስጥ መግባት አልቻሉም። ይህ የሚያሳየው የመከላከያ ሰራዊቱ ዝም ማለቱ የአማራና የትግራይ ህዝብ ለረጅም ጊዜ ውጊያ ላይ እንዲቆይ ከማድረግ የመነጨ ነው ብዬ ነው የምወስደው። ይህ በጣም ስህተት ነው። ነገር ግን አሁንም ተቆጣጥረውት ነው የሚገኙት ማለት ነው። የህወሓት ኃይሎች እነዛን ቦታዎች ይዘዋል። እውነት ነው። በሱ አመጣጣቸው አንድ ትልቅ አርሚ 24 የሚባለውን ጦር ነው ይዘው የመጡት። የሚተማመኑበት ኃይል ነው። እነሱ ከባድ መሳሪያቸውን የቡድን መሳሪያቸውን ይዘው ነው የመጡት። መጀመሪያ በ150 ሜትር ላይ በክልሉ ድንበር ላይ 150 ሜትር ላይ ምሽግ ቆፍረው የአማራ ኃይሎች ስላዩአቸው የአማራ ሚሊሾችና የአማራ ገበሬዎች ስላዩአቸው እንዲያስለቅቁላቸው የመከላከያ ሰራዊቱን ጦርነቱ ከመነሳቱ በፊት አመልክተው ነበረ። ነገር ግን የመከላከያ ሰራዊቱ ዝም ነው ያላቸው። ከዛ በኋላ የቆፈሩትን ምሽግ ዘለው መጡ። ከአማራ ክልል ሉዓላዊ መሬት ገብተው ጥቃት በመሰንዘራቸው የአካባቢ ሚሊሻ ለ8 ሰዓት ያላነሰ ውጊያ አድርጎ መክቷቸዋል። ነገር ግን አሁንም 2 ቀበሌዎች እንደተያዙ ነው። ምንድነው የመከላከያ ሰራዊት ያለው? እናንተ ወደኋላ ተመለሱ፣ ከትግራይ የመጡ ኃይሎችንም ከያዙት ቦታ እናስለቅቃለን ብሎ፣ ነገር ግን የአማራ ኃይሎችን ወደኋላ ካስመለሰ በኋላ የትግራይ ኃይሎችን ግን እስካሁን ድረስ ባሉበት እንዲቀመጡ ነው ያደረገው። ስለዚህ አሁን መከላከያ በቀጣይ ምናልባት እንደ ህወሓት ፍላጎት እንደ አብይ አህመድም ፍላጎት ጦርነት ቢቀሰቀስ መከላከያ ሰራዊት ሚናው ምን ሊሆን እንደሚችል ከወዲሁ በዚህ እንቅስቃሴ መረዳት ይቻላል ማለት ነው። በደንብ ነው የሚቻለው። ምክንያቱም እንግዲህ አንደኛ ጦርነቱ ከመነሳቱ በፊት አማራ ክልል የሚተዳደረው መሬት አስተዳዳሪዎች፣ የወረዳ አመራሩ ራሱ የክልል የወረዳ አስተዳዳሪው፣ የጸጥታ ዘርፍ ኃላፊው፣ የፖሊስ ኃላፊዎችና የሚሊሻ ኃላፊዎች ለአካባቢ ኮማንዶስ ወታደራዊ አዛዦች ሂዶ አመልክተዋል። ከትግራይ የመጡ ኃይሎች ድንበራችን ጥሰው ለመግባት ምሽግ እየቆፈሩ ነው፣ ውጊያ ሊከፍቱ ስለሆነ ሊነገራቸው ይገባል፣ አለዚያ እልቂት የህዝብ እልቂት ይፈጠራል ብሎ ባሉት መሰረት የመከላከያ ሰራዊት ሰምቶ እንዳልሰማ ትዕዛዝ አልመጣልንም በማለት ውጊያው እንዲቀሰቀስ በራሱ ዝም በማለት አንድ ተጠያቂ ምክንያት አንዱ ይሄ ነው። ሁለተኛው ረጅም ጊዜ ከተዋጉ በኋላ እስከ 8 ሰዓት ያላነሰ ውጊያ ነው ያደረጉት። በመሃል ገብቶ የአማራ ኃይሎችን ወይም ሚሊሾችን ወደኋላ ተመለሱ፣ እኛ ከመሃል ገብተናል፣ እነሱንም ወደ ነበሩበት እንመልሳለን ብሎ ካለ በኋላ
የመከላከያ ሰራዊትን አምኖ የኛ ኃይሎች የአማራ ኃይሎች ወደኋላ ቢመለሱ ነገር ግን እነሱ ከዛ ሁለት ቀበሌዎች ሊያስወጣቸው አልቻለም። ይህ የሚያሳየው አሁንም የትግራይ ኃይሎች ከፌዴራል መንግስቱ መከላከያ ሰራዊት ጋር ሆነው እነዚህን ሁለት ይገባኛል ጥያቄ የተነሳባቸው ያሉት ቦታዎች በቁጥጥራቸው ስር ለማድረግ ስልታዊ የማጥቃት እርምጃ ነው እያደረጉ ያሉት። አንደኛ ይሄ ዱካ የመለካት ስራ ነው እየሰሩ ያሉት። ዛሬ ዱካ የመለካት ስራ ነው። ምን ያክል ሬዚስታንስ አለው የአካባቢ ምን ያክል የተደራጀ ሰው ኃይል አለው በማለት ከዚህ በፊት የዛሬ 2 ዓመት ከምናምን ጦርነቱ ሲከፍቱ በመጀመሪያ ወደ አማራ ክልል ሲገቡ የሆነች ትንሽ ቀበሌ ይዘው 2 ቀን 3 ቀን እየቆዩ ነው። ከዛ በኋላ ደግሞ እያሰፉ እንደ ፍልፈል ምሽግ እየቆፈሩ እየሰፉ ነው የሚሄዱት። ስለዚህ ይሄ ነገር ሊነቃበትና የአማራ ኃይሎች ትኩረታቸውን ወደ ወልቃይትና ወደ ራያ ሊያረጉ ይገባል የሚል ሐሳብ ነው ያለኝ። ምንም አይነት ከፌዴራል መንግስቱ ምንም አይነት እገዛ መጠበቅ የለባቸውም። ድንበራቸውን፣ ርስታቸውን፣ ሉዓላዊ ግዛታቸውን ራሳቸው ማስከበር አለባቸው። ለሳይኮሎጂያቸውም የሚጠቅማቸው ይሄ ነው። የኃይል የበላይነት አላቸው። ማንኛውም ገበሬ ሴት ወንድ ሳይል ታጥቆ እየጠበቀ ነው ያለው። ነገር ግን መከላከያ በመሀል እየገባ የኛ ኃይሎች በሚያሸንፉበት ሰዓት የኛ ኃይሎች ጉልበት በሚጨምሩበት ሰዓት ሆን ብሎ አድብቶ መሀል እየገባ እንደገላጋይ እያደረገ ቀስ እያለ ዛሬ 2 ቀበሌ ነገ 2 ቀበሌ ከነገ ወዲያ 3 ቀበሌ እያደረገ አካባቢውን ሙሉ በሙሉ ለመቆጣጠር ያለመና ያቀደ ነው ይመስለኝ። ተናስተለን አቶ አብዩ ብርሌ እንደዚሁም አቶ ኤፍሬም ማዴቦ ለአንከር ሚዲያ ታዳሚዎች እንግዳ አይደላችሁም። ሁለታችሁም በተደጋጋሚ የቀርባችሁ ናችሁ። በኢትዮጵያ ፖለቲካ ላይም በቅርበት እየተከታተላችሁ አስተያየታችሁንና እንደዚሁም ከእውቀት ግንዛቤያችሁ የምታካፍሉን እንደሆናችሁ ይታወቃል። እናንተን ማስተዋወቅ አይጠበቅብኝም። ያው ቀደም ሲል እንዳልኩትም በወቅታዊ የኢትዮጵያ ሁኔታ በማተኮር ነው የምንነጋገረው። አብይ አህመድ ያካሄደው ምርጫ የዛሬ ሳምንት አካባቢ ተጠናቋል። ውጤቱ እስካሁን በይፋ አልተገለጸም። አብይ አህመድ በመስከረም ወር መጨረሻ ላይ መንግስት ለመመስረት እየተዘጋጀ እንዳለም ነው የሚነገረው። የብልጽግና ባለስልጣናት ባለፉት 3-4 ቀናት ወደ ጅጅጋ በማምራት የምርጫውን ውጤትና ወቅታዊውን የኢትዮጵያ ሁኔታ የገመገሙበት ስብሰባ እንዳካሄዱ ነው እየሰማ ነው። በሰሜን ኢትዮጵያ እየተባበረ ያለውን የኢትዮጵያ ኃይሎችን በተመለከተ መወያየታቸውን እንደዚሁም አብይ አህመድ የእያንዳንዱን ክልል መስተዳድር የራሳችሁን የሚሊሻ ኃይል አሰልጥኑና አዘጋጁ፣ ራሳችሁን ጠብቁ፣ ራሳችሁ መከላከል አለባችሁ የሚል ነገርን መልእክት እንዳስተላለፈ ነው የሰማ ነው። ለማንኛውም በወቅታዊ የኢትዮጵያ ሁኔታ ላይ አተኩረን እንወያያለን። ከአቶ አብዩ ልጀምር። አቶ አብዩ ምን ላይ ነው ያለ ነው? ምርጫ ተካሂዷል። ምርጫው ለአብይ አህመድ የ5 ዓመት ኮንትራት የሚሰጥ ነው ተብሎ እንግዲህ እሱም ያንን በመግለጽ ነው እንግዲህ አሸንፍ ያለው የሚለውን በቅርቡ ያውጃል ተብሎ ነው የሚጠበቀው። ምርጫው ተካሄደ። ምን የመጣ ነገር አለ? እሺ ወንድም መሳይ በቅድሚያ ስለጋበዝከን እጅግ አድርጌ አመሰግናለሁ። አይ ነው ደጋግሜ በአንተ ሾው ቀርብ ያለው በፊትም በተለይም ደግሞ ከአቶ ኤፍሬም ጋር አብረን በመቅረባችን ደስ ብሎኛል። በተለያየ ጊዜ አብረን ቀርበናል ከእሱም ጋር እና ወደ ምርጫው ከመግባቴ በፊት እንግዲህ በአይምሯችን የሚብላላ ነገር አለ። በተለይ ይሄ የአርሲው ጭፍጨፋና በሱ ብንጀምር ደስ ይለኛል። ምክንያቱም በየቦታው የህሊና ጸሎት መደረግ ያለበት ይመስለኛል እና የአርሲ ጭፍጨፋ እንደምታውቁት አቶ አብዩ በእርግጥም ልክ ነው። ከአርሲው መጀመር እንዳለብን ይሰማኛል። የቅደም ተከተል ጉዳይ ስለሆነ ነው። አስከትያ እመጣለሁ ብዬ ነበር። እንዳልከውም እሱ መቅደም ያለበት ይመስለናል። ምክንያቱም ግድያው ተጠናክሮ አሁንም ቀጥሏል። በትላንትናው ዕለት በመርቲ ወረዳ እንደዚሁ ሰዎች ተገድለዋል፣ በርካታ ሰዎች ተፈናቅለዋል። አሁንም የድረሱልን ጥሪ ከአካባቢው እየሰማን ነው። 3 ወረዳዎች አካባቢ እንደዚሁ ታጣቂዎች ገብተዋልና ድረሱልን የሚል ጥሪ በዛሬው ዕለትም ተቀብለናል። አቶ አብዩ እንግዲህ በጣም አመሰግናለሁ። የአርሲ ጉዳይ መቅደም ነበረበት። ወደዛው እንለፍ። እኔም አመሰግናለሁ። እንግዲህ ምንድነው እኔ የአርሲ ጉዳይ የሚከነክ ነው። እንግዲህ ከኢትዮጵያ ጋር የተያያዘ ነው። ከኢትዮጵያ ህልውና ጋር እንደምታውቁት አገራችን በተለይ በሃይማኖት ነፃነት በእምነት የበለጸገች ነች፣ ያደገች ነች። የእነሱም ወር በለጸገ የሚለውን መጠቀም አልፈልግም። ብዙ ጊዜ ይቀፈኛል እና እሱ በጣም ያሳዝናል። መቼም ግን ገና ምዕራባውያን ራሳቸው ዴሞክራሲ የሚባል የሃይማኖት እኩልነት መቻቻል የሚባል ነገር ሳያውቁ የኢትዮጵያ ክርስትናና እስልምና ናቸው እንደምታውቁት የነብዩ መሐመድን ቤተሰቦች ተቀብላ ክርስትና አይዟችሁ ሀገራችሁ ነው፣ ማንም እምነታችሁን የነካባችሁ የለም፣ እምነታችሁንም ማስፋፋት ትችላላችሁ፣ መጸለይም ትችላላችሁ ብሎ ተቀበሏቸው። ይሄ እንግዲህ ከስንትና ስንት መቶ ዓመት በፊት ገና አውሮፓን ባልሰለጠነበት ጊዜ ወቅት ነው
እና አባቶቻችን እነዚህን ሁለት ሃይማኖቶች ክርስትናና እስልምናን ለኢትዮጵያ መሰረት እንዲሆኑ አድርገው ነው መጀመሪያም የገነቧቸው የነበር ከትውልድ ትውልድ ሊተላለፉ እሱም ነው አንዱ ያቆያት የምገምተው ሀገራችንን እና እንደምታውቁት አንድ ቤት በሚገነባበት ጊዜ መሰረቱ ካልጸና ሁል ጊዜ ማዕበል በመጣ ቁጥር ወይ መሬት መነቃነቅ በመጣ ቁጥር ሊፈርስ የሚችልበት እድል ይኖራል። ግን ኢትዮጵያን አንዱ በአንድነት ጸንታ እንድትቆይ ካደረጓት በእኔ እምነት በተለይ ክርስትናና እስልምና ሃይማኖት ናቸው። ህብረተሰቡን አስተሳስረው ህዝቡን በፍቅር እንዲኖር አድርገው አልፎ አልፎ ግጭቶች ሊኖሩ ይችላሉ። እሱ ምንም ያለ ነገር ነው። ግን እቺ ቤተክርስቲያን ትልቅ አስተዋጽኦ ነበር ያበረከተችውና ይሄ አንዱ መሰረቱ እንግዲህ ለሷ መናጋት ችግር የፈጠረው ብዙ ፈተና አልፋለች። በመዋቅር የተደገፈ በተለይም ደግሞ ህወሓት እንደመጣ ስልጣን እንደያዘ ኢህአዴግ የሚባል አገሪቱን መከፋፈል በብሔር በቋንቋ በዘር ብሎ በሚከፋፍልበት ጊዜ መጀመሪያ ገና እንትን ዋና ታርጌት ያደረጓት ወይንም ለማጥፋት ምልክት ያደረጉባት ክርስትናና እስልምና ሃይማኖት በተለይ ክርስትና እና ያ እንግዲህ እንደምታውቁት ከጭፍጨፋ ጋር አብሮ ከአማራም ጋር አያይዞ ነው የሚያመጡት። አማራና ክርስትና ማለት ኢትዮጵያና አንድ አድርጎ ያቆዩ ናቸው የሚል እሱን መናድ ነው የፈለጉት። ከዛ የተነሳ የሚያሳዝነው ነገር ዋጋም ይከፍል ያሉት ንጹሃኑ ናቸው፣ ምንም ፖለቲካ ማያውቁት። እንደምታውቁት ባሪስም በወለጋም በሻሸመኔም በየትም ቦታ በሚከድበት ጊዜ አማራና ክርስትና እየተባለ እንግዲህ መሰቃቀላል። በተለይ አሩሲ በዚህ ዓመት እንኳን በጣም በሚያሰቀቅ ሁኔታ 4 ጊዜ ነው 5 ጊዜ ነው አሁን እንግዲህ ስንሰማ ንጹሃኑ እና እንግዲህ እንደምታውቁት ሁላችንም በዛም ስነ ምግባር እኔም ጎጃም በስነ ምግባር ታንጸን ያደግነው ስንማር ራሱ ከልጆቻችን ከትምህርት ቤት ጀምሮ አትስረቅ፣ በሐሰት አትመስክር፣ ከሁሉ የጥበብ መጀመሪያው እግዚአብሔርን መፍራት ነው በሚል አትግደል በሚል እነዚህ ሁሉ ስነ ምግባር እየታነጽን የመጣ ነውና ይሄ መንግስት በተለይ በ8 ዓመት ውስጥ አሁን የአብይ አህመድ መንግስት በተለይ ከክርስትና ጋር የሚጻረረው የሚመስለኝ በፍልስፍናም ሊገናኙ አይችሉም። እንደምታውቁት በመጽሐፉ ላይ ሁሉ ጽፎታል። ክርስትና ኋላ የቀረች ነች እና የብልጽግና አንዳንድ ያድርድነትን ያስፋፋች ያለ ነው ያመጣውና ይሄ መንግስት እንግዲህ በሙሉ ክርስትና የምትከተላቸውን ስነ ምግባሮች እንኳን ቢጻረር ነው። የሚዋሽ ነው፣ አታላይ ነው፣ ይዘርፋል፣ ይሰርቃል። ስርቆትና መዋሸትን ራሱ እንደ አንድ ድል አድርጎ የሚቆጥር መንግስት ነውና ከዛ ግን ከሁሉም በተለይ ህዝቡን አስማምታ የኖረች ሃይማኖት ነች። እንደምታውቁት በደቡብ ማምሹር በኋላ ተፍረም በደም ሊናገር ይችላል። በርካታ ብሔረሰቦች ባሉበት የኦሮሞም የአማራም የምንም ባሉበት ተቻችለው በሃይማኖትም በቋንቋ ምንም ችግር ሳይኖርባቸው የኖረ ህዝብ ነው። ይሄንን ነው መስበር የፈለጉት። በተለይም ደግሞ መዋቅራዊ በሆነ በዚህ በህገ መንግስት አስደግፈውና ያሳዝናል። እኔ መቼም ታቦቱን ተሸክመው ባለፈው ሲሄዱ ቪዲዮውን ሳይ ያንን ከህሊና ከአይምሮ እንኳን ላወጣው አልቻልኩም። ምክንያቱም እኔ የሚያደኩበት ናምችልና ብዙዎቻችሁ ታውቃላችሁና ይሄንን ሁሉ እንደለ ማፈራረስ ነው የፈለገው ይሄ መንግስት። ስለዚህ አይ ቲንክ በሱ እንጀምር ያልኩበት ምክንያት ምን ያሳዝናል፣ ልብ ይበላል። በኋላ ምናልባት በዝርዝር ልንሄድበት እንችላለን። አሁን ሰሞኑን እንዲያውም በቅርቡ ሰምታችሁ ሊሆን ይችላል ዋና ዋናዎችን ምሁራን ሊቃውንት የሚባሉትን የሚያስተምሩትን ደራሲዎችን ማሰር ጀመሩ። ዛሬ አሁን ሶሻል ሚዲያ ሰምታችሁ እንደሆነ አይ ቲንክ በኤምኤስ ነው መሰለኝ የሰማው። አሁን አንድ ቀሲስ መዝገቡ ካሴ የሚባሉ ደራሲ የሆኑ ዶክተር ናቸው። እንደዚሁም ደግሞ ሌሎችም ቀሲስ ጌትነት የሚባሉ ሌሎችም እንደዚሁና እነዚህ ሰዎች በጣም የታወቁ ግዕዝን የሚያስተምሩ በእውቀት የበለጸጉ የሚባሉ ነው በክርስትና እንትን ውስጥና ሰላም የሚሰብኩ ናቸው። ምንም ሌላ ጥፋት የላቸው። እነሱን ሁሉ አሁን እየከበቡ ማሰር ጀመሩ። በሶሻል ሚዲያ በፖድካስት በምናምን የሚያስተምሩ ናቸው። እና ይሄ መንግስት ይችን ቤተክርስቲያን ለማጥፋት ምንም ወደኋላ አይልም። በጣም ከፍተኛ አደጋ ውስጥ ነው ያለችው እና በሚያጠፋበት ደግሞ ብዙ ዘዴዎች ናቸው የተራቀቁም በግልጽም ያሉ። ከላይ ጀምሮ ነው ለመናድ እየሰሩ ያሉ። ከላይ ከሲኖዶሱ ጀምረው ከአመራሩ ጀምረው ሰርገው ገብተው ከዛ ምንም ነቅነቅ እንዳይሉ አቡኑም ጭምር እንዳለ ይዘው ከዛ በመሃሉ ደግሞ እንደገና የሚገዙትን እየገዙ የሚታሰሩትን እያሰሩ በእንደዛ አይነት መልክ ነው እያጠፏት ያሉት። እና እኔ መቼም እሱን በኋላ አነጋገርበታል። መፍትሄ መኖር አለበት። ምዕመናኑ ራሳቸው ካልታገሉና እንደምንም ብሎችን ቤተክርስቲያን ካላዳኗት የመጥፋትና በተለይ በጣም የመዳከም ከፍተኛ አደጋ ውስጥ ነው ያለችው።
ይሄን ነው ምለው። ግን ወደ ምርጫው እንሂድና ተራርቄ ምናልባት አቶ አብዩ ይሄንን የአርሲን ጉዳይ እንዲሁ በተናጠልም መመልከት የሚገባ አይደለም። አንድ ክስተት ወይም ደግሞ እዛ አካባቢ ብቻ የተፈጠረ አድርጎ መመልከት ጉዳዩን በጣም አቃሎና ሳንሰው መመልከትም ይሆናል። አቶ ኤፍሬም ወደ አንተ ልምጣና እንግዲህ የአርሲ ጉዳይ ብዙ ነገር የሚነግርን ነገር አለ። በተለይም የአብይ አህመድ አገዛዝ ብልጽግና የሚባለው ስርዓት ከዚች ቤተክርስቲያን ምንድነው የሚፈልገው የሚለውን ብዙ ሰዎች ጽሁፍ እየጻፉ ነው። ሰሞኑንም ዶክተር ተመስገን የሚባሉ ሰፊ ጽሁፍ በመሰረት ሚዲያ ላይ አውጥተዋል። ብልጽግና ፓርቲ ወይም ደግሞ ብልጽግና የሚባል አገዛዝ ኢትዮጵያ ላይ እስካለ ድረስ የዚች ቤተክርስቲያን መከራና ስቃይ የሚቆም አይደለም። ምክንያቱም የፓርቲው ስሪት በራሱ ለኢትዮጵያ ኦርቶዶክስ በተለይ ለነባር እምነቶችና አስተሳሰቦች ያለው ጥላቻ ከፍተኛ ስለሆነ በቀጣይ ብዙ ችግሮች ሊፈጠሩ ይችላሉና ዋናው ችግሩ በብልጽግና ወንጌል ውስጥ በብልጽግና አስተሳሰብ ውስጥ የኦርቶዶክስ ቤተክርስቲያን እንደ ጠላት እንደ አደናቃፊ ለልማት ጸር እንደሆነች የብልጽግና ተቃራኒ እንደሆነች ተደርጎ የተሳለበትና የተቀመጠ በመሆኑ ወደፊትም ይቀጥላል ጥቃቱ የሚል ነገር አንስተዋል። ብዙ ነገሮችን ዘርዝሯል። አቶ ኤፍሬም ምንድነው ችግሩ? አብይ አህመድ ቤተክርስቲያኗን እንዲጠምዶ ያዘው ምክንያቱ ምንድነው? አብይ አህመድ ወደ ስልጣን ከመጣበት ጊዜ ከመጀመሪያዎቹ 2018 ጀምሮ በዚህ በሃይማኖት ዙሪያ የሚጫወታቸው ብዙ ጨዋታዎች ነበሩ። ተራ በተራ የሰራቸውን ስራዎች አንቲክ እናውቃለን። በመጀመሪያ ይሄ የሱ መሰረት የሆነውን የፕሮቴስታንት አካባቢ ያለውን ንቅናቄ አቲንክ በእጁ ማስገባት ስለፈለገ ኦልሞስት ከሞላ ጎደል በእጁ አስገብቷል። ያንን ብዙ የፕሮቴስታንት ፓስተሮች፣ የቤተክርስቲያን አገልጋዮች፣ የተለያዩ ቤተክርስቲያኖች እሱ ልክ ይሄ መጽሐፍ ቅዱስ ላይ እንዳለው ከእግዚአብሔር ተሹሞ እንደመጣና እግዚአብሔር ኢትዮጵያን ለማዳን የላከው ሰው ተደርጎ እንዲሳል ብዙ ስራዎች ተሰርተዋል። የሚገርመው እኔ ራሴ አዲስ አበባ እያለሁ እኔ ባክግራውንዴ የፕሮቴስታንት እምነት ተከታይ ነኝ እና ቤተሰቦቼም እንደዛ ናቸው። ይህንን ስለሚያውቁ አዲስ አበባ የገባው ጊዜ 2-3 ጊዜ ግብዣ ተጋብዣለሁ። ናና እንጸልይ እግዚአብሔር ለሰጠን ስጦታ ተብሎ ስጦታው አብይ ነው እና በዛ አካባቢ ትልቅ እንትን ገንብቷል። አይታችሁ እንደሆነ አዲስ አበባ ስቴዲየም ላይም ማነው መስቀል አደባባይ ላይም ትልቅ ስብሰባ ተደርጎ አዳነች እንደውም ብዙ የተናገረችው ነገር ነበረ። ወጣ መናገር ሳይገባት የእምነትን ነገር በክልል አንጸባርቃለች እና በአጠቃላይ ኢትዮጵያን ለመለወጥ በእነሱ አምሳያ ለመስራት አዲስ አበባ የሚባለውን ትልቅ የኢትዮጵያ ከተማ ወደ 7-8 ሚሊዮን ህዝብ የሚኖርበትን ከተማ ከነሱ አኳያ ለመቅረጽ እንቅፋቷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ብለው ያምናሉ። ይሄ የሚመጣው ከፖለቲካ አስተሳሰብም ነው ከሃይማኖት አስተሳሰብም ነው። ሁለቱም ቦታ የመጣ ሐሳብ ነው። አንዱ ጠንካራ የሚያደርገው ይሄ ነው። አብይ በባክግራውንዱ አሉ አይደለም አይታችኋል። ወጥተው አርሲ ላይ ሰዎች የሞቱ ጊዜ የሱ ከዚህ ከፕሮቴስታንት አካባቢ መጡ የተባሉ ፓስተሮች፣ ቄሶች፣ ነቢያት የሚባሉ ሰዎች ምን አይነት አስተያየት ይሰጡ እንደነበረ በጆሮአችን ሰምተናል። ሰዎች ሲሞቱ የቤተክርስቲያን ሰዎች ትልቁ ማድረግ ያለባቸው እነዚህ ሰዎች ለምን ይሞታሉ? ለነዚህ ሰዎች ፍትህ መኖር አለበት። ማን ነው ገዳዩ? ገዳዩን መንግስት ፈልጎ ማግኘት አለበት ማለት ሲገባቸው እነሱ በተቃራኒ ነበር ያደርጉ የነበሩትና የፖለቲክስ እና የእምነት የአንድ ፌዝ የእምነት እምነት ስል እንግዲህ በኢትዮጵያ የኢቫንጀሊካል ሙቭመንት ውስጥ ሁሉንም አጠቃል ይሄ እዛ ውስጥ የገቡ ሰዎች ግን ብዙ አሉና በዛ በኩል አንድ ላይ ተሳስሮ ቤተክርስቲያኗን ሪሊ በኢትዮጵያ እድገት ውስጥ የተጫወተችው ሚና ለማሳጣትና አሁንም አስተሳስራ ይዛለች ብዙ አማራውንም አስተሳስራ ይዛለች ይሉት ይሄንን ቤተክርስቲያን ነውና አሁንም ከተለያዩ አካባቢዎች በዚህ በግድያው ላይ ከፍተኛ ድምጽ የሚመጣው ከእምነት ተከታዮች አካባቢ ስለሆነ ይሄንን ማዳከም ይፈልጋሉ። ይሄ በግልጽ ታየ ነገር ነው።